እና ሲጣሉ ማለት ነው ባልና ሚስት ሲጣሉ እኔንም አብራ ጨምራ ይዘኝ ሄዲ እኔስ ሰራተኛቸው አይደለሁ እኔንም ሁለቱ ልጆችን አድርጋ ከእናቷ ቤት ይዛን ሄደች። ተጣላይ ባሏ ጋር ቤተሰቦቿ እንዲህ ለጥ ብለዋል፣ ቁጭ ብለዋል። ከዛ መሀል ገባችና ስቅስቅ ብላ ለቀሰች። ምን ሆነሽ ነው? እንደዚህ ብሎኝ፣ እንደዚህ አርጎኝ፣ እንደዚህ ብሎኝ፣ እንደዛ ብሎኝ፣ እንደዚህ ብሎኝ፣ እንደዛ ብሎኝ ያረጋትንም ያላረጋትንም ችግር ለዘመዶቿ ተናግራ ሳቅሳቅ ብላ ለቀሰች፣ አለቀሰች። እናቲቱ ግን ትንፋሽ አልተናገረቻት። ምንድን ያለቻት? ትዳር እንደዚህ ነው አለቻት። ትዳር እንደዚህ ነው። ይሄማ ቀላል ነው። ስለተናገረሽ ብቻ ነው አይደለም። በጥፊያም ይመቷሉ። እሷ ስለተናገራት ብቻ ነው ያለቀሰችው። ስለሰደባት ብቻ ነው። በጥፊያም ይመቷሉ፣ በእርግጫም ይመቷሉ። በጥፊያ እየተመቱ በእርግጫ እየተመቱ ባሌ ብለው እዛው ስቅጥጥ ብለው ልጆቼ ብለው ህይወቴ ብለው የሚኖሩ አሉ። ይህን ካላሳለፍሽማ ምኑ ትዳር ነው አለቻት። እኛ ስንት አሳልፈን ነው እናንተን እዚህ ደረጃ ያደረስ ነው፣ የልጅ ልጅ ለማየት የደረስ ነው። ስንት ደረጃ እኔ እናቴ ጋር ሲሄድ እናቴ መልሳ አባቴ መልሶ ወይት ይወስደኛል ባሌ ቤት እንደዚህ እየተጣላው ሲሄድ እሱ ደግሞ ይመጣል ይወስደኛል። ታረቁ ተብለን ያስታርቁናል፣ ይወስዱናል፣ ያስታርቁናል። ልጆችሽን ልብስሽን ይዘሽ ውልቅ ብለሽ ተመልሰሽ ወደ ቤትሽ ብሎ አባቷ መልሶ ከቤት ወሰደን። መልሶ ቤት የልጅቱ አባት ማለት የሴትዮ አባት ላታምኑ ትችላላችሁ። መልሶ ስለሰደባት ነው ያለቀሰችው። ችግሯን ያረጋትን የበደላትን ምን ተናገረች፣ አለቀሰች፣ አለቀ። አባቷ ደወለ ለሰውየው፣ አወሩ፣ አለቀ። ወደ ቤት ተመለስን። ሰው ሆኖ የማይጣላ የለም። እናት መልሳ ለልጇን ማለት በተለይ የሴት ቤተሰቦች ትዳር እንዲይዙላቸው በጣም ይፈልጋሉ። የትም ማለት ኢትዮጵያም ላይ ብትሆኑ የትም ማለት ብትሆኑ ከወንድ የሴት ቤተሰቦች ሴት ልጃቸው ትዳር እንድትይዝላቸው ቁም ነገር እንዲኖራት በትዳር ህይወቷ ያማረ የሰመረ እንዲሆንላት ችግሯን ሚስጥሯን ሸሽገው ተጣልታ እንኳን ስትመጣ አንጠልጥለው ወስደው እያስታረቁ እንዲላመዱ ቢያንስ እስከ 3 አመት ቢያንስ በትዳር ህይወት ላይ ይባላል ለ1 አመት ለ2 አመት አይስማሙም ወንድና ሴቱ ጸባያቸው በደንብ እስከሚተዋወቁ የሱ ማንነት የሷ ማንነት እስከሚተዋወቁ ድረስ በትዳር ህይወት ላይ ብዙ ነገር አለ እና እየወሰዱ እዚህ ኢትዮጵያ ላይ እንደዚህ ተጣልተው ምናምን ሴቶች ሲመጡ ፊት ይነሳቸዋል። ቤት ውስጥ ማለት ነው። ቤት ውስጥ ፊት የሚነሳቸው ሴቶችን ተጣልተው ሲመጡ ከባሏቸው እነዛ ፊት የሚነሳቸው ሴቶች ማለት ነው ልጆች አይደሉም ወይም ጥላቻ ምናምን እንዳይመስላችሁ። ተመልሰሽ ሄደሽ እዛው ከትዳራችሁ ከህይወታችሁ እንድትኖሩ ነው። እዛው አረ ያኔ ይሻለኛል ብላችሁ ምልስ ብላችሁ እንድትሄዱ ነው። ወላሂ ነው የምላችሁ አንዳንድ ልጆች ማለት ነው። ሲጀመር ደግሞ ትዳር ውስጥ ገብታችሁ እንደገና ወደ ቤተሰብ ስትመለሱ በጣም አጸያፊ ነገር ነው። ያስጠላል። የማህበረሰብ ወሬ፣ የቤተሰብ ወሬ፣ ትዳር ፈታ መጣ ምድሬሽ ታውቁታላችሁ። እና ሴት ልጅ ትዳሯን ጥላ ባሏ ጋር ተጣልታ ስትመጣ ሂጂ ተመልሰሽ ግቢ ነው የሚባለው እንጂ እሰይ ጥሩ ሰራሽ ተፋቺ ቅንጭላቱ ረጅም ነው እግሩ አጭር ነው ምናምን ሳካ እናውጣ ከተባለ የማንም ከማንም አይበልጥ ስነግራችሁ ማለት ነው። እውነት እኮ ነው የምላችሁ። እንደውም ወላሂ እውነት ነው የምላችሁ። እንደው ቢላሂ እንደው አሁን ፋኒ ምን ይወጣለታል? መልክ ብትሉ ቆንጆ ነው፣ ጸባይ ብትሉ ዝምተኛ ነው፣ በውስጥ እሷን ይበድላታል ምናምን ማንም ሳይበደል የሚኖር የለም፣ ሳያለቅስ የሚኖር የለም፣ ሳይረገጥ የሚኖር የለም። እንደውም እሷ ማለት ነው የሆነ ወዟ የምታምረው የምሪ ነው የምላችሁ። እኔ ስወዳት የነበረው እሱ ጋር እያለች ነው። ትዳር ውስጥ እያለች ፋኒ ልጆቿ ጋር እና ባሏ ጋር እያለች ነው እኔም ወዳት ስላችሁ የሆነ ደስ የሚል ነገር አላት። የሆነ ወዟ ያምራል፣ አነጋገሯ፣ ስነ ስርዓቷ፣ አለባበሷ። አሁን እኮ ዳቦዋን ብቻ እንዲህ ቁጭ አርጋ ማሳየት እኮ ነው የቀራት፣ አለባበሷ ራሱ ማለት ነው። አንዳንዴ ክብር ነው የሚባለው በሷ ላይ ነው ያየሁት። እውነቴን ነው የምነግራችሁ። አሁን እኮ ዳቦዋን ማሳየት ነው የቀራት። እኛ ሀገር ሰው ሲተርት እናቲቱን ምናምን አይተህ ልጅቱን ምናምን የሚባለው ነገር ብዙም አይመስጠኝም፣ ብዙም አይመችኝም ነበረ። አየሁት፣ አሁንማ አየሁት እና ወብነት ይኮን ማለት ራቁቷን እኮ ልክር ነው የሆነ የሚያስጠላ ሐረካት ምናምን የሆነ እሷ ራሷ ደስተኛ አድርጋ እሷ ደስተኛ ሆና ለመታየት ምናምን ነው፣ ግን ደስተኛ አይደለችም። እሷ ደስተኛ አይደለችም። የምሬ ነው የምላችሁ። ልጁን በጣም እየበደሉት ነው። እናንተ በማስረጃ አሁን እሷ ባሏን ስትበድል በማስረጃ ሁላ ነው እያስቀመጠች ያለችው ለልጆቿ ለነገጧት ማለት ነው። ነገጧት ልጆቹ ሲያዩት እናታችን እንደዚህ እያደረግሽ በማስረጃ ነው፣ በቪዲዮ ነው። ጅልና ወረቀት የያዘውን አይጥልም።
እዚህ ጋር እየመጣች እንደዚህ አድርጌው እንደዚህ ብዬው እንደዚህ ነገ ከትናንት ወዳና ከትናንት በፊት እኮ እዚህ ጋር እየመጣችሁ ሲጀመር እንደዚህ ብዬው እንደዚህ አድርጌው እንደዚህ እኛ ምን እናርግ እስኪ ንገሩን። ስትጋቡ አልነገራችሁን? ስትፋቀሩ አልነገራችሁን? ሽማግሌ ያላካችሁልን ንገሩን እስኪ። አብራችሁ ስተኙ አልነገራችሁን? ስታረጉ አልነገራችሁን? ተፋቀርን አላችሁ እሰይ ተጋቡ አልን። አብረን እንኖር አላችሁ እሰይ ኑሩ አልን። አሁን ልጁን መቀመጫ ማሳጣት ለምን እንደዚህ ሆነ? ኧረ ወላሂ በጣም ነው የሚያስጠላው። ተፋቱት በቃ። እንዲህ አንቺ እንደው እናትሽ እንደው እንደዚህ ብትሆን ራሱ አንቺ የወለድሽለት ነው የሀገርሽ ልጅ ነው። ለምንድን ነው እንደዚህ የምትበድሉት? በጣም በዛ እኮ ሰው ያደለው በሚስት ዘመድ ያልፍለታል። እሱ ድሃ ከሆነ ብጥጣሻም ቆርኪ ራስ ከሆነ በሚስቱ ዘመድ ያልፍለታል። በባል ሴት ልጅ ባል ስታገባ ያልፍላታል። በባሏ ዘመዶች ያልፍለታል። ያደለው ያላደለው ደግሞ እንደዚህ ተብጠልጥሎ ቲምኔ ብቸኛ አንጀቴን ነው የሚበላኝ። እኔ ፋኒ ወላሂ ነው የምላቸው። አንጀቴን ነው የሚበላኝ ስላቸው ማለት የሆነ አንዳንዴ ስደት ላይ ስትሆኑ ብዙ የሚሰማችሁ ነገር አለ። ብዙ እንኳን ልጅ ይዞ ምናምን ብዙ እውነት እኮ ነው የምነግራችሁ። ድርቅርቅ በጣም ነው ያስጠላብሽ። ሰምሪ የምሪ ነው የምልሽ። ሶብር ጀሚል ይላል የሀገሬ ሰው። ተረጋጊና ልጁ ጋር መግባባት የምትችሉ ከሆነ አብራችሁ መኖር የምትችሉ ልጆቻችሁን ማሳደግ የምትችሉ ከሆነ ኑሩ። የማትኖሪ ከሆነ ግን እዚህ ጋር በአራት ነጥብ ዝጊ በቃ። እሱ እንደዚህ አድርጎ እኔ ብር ኑሮ እኔ እናቴ እንደዚህ አድርጋ እኔ እንደዚህ ብሎ ነገ ጧት እነዚህ ልጆች አንቺ የበደልሽውን በካሜራና በቪዲዮ እያስቀመሽላቸው ምንድን ነው ላንቺ ጥሩ ነገር ላንቺ ይገጥምሽ አይመስልሽ? ይሄን ተዩና ማለት ነው። አሁን አንቺን እንደው እሱ እንኳን ትቶሽ ሌላ ሊያገቡሽ ያሰቡ ወንዶች ራሱ የሚያስቡት ይቺ ልጅ እንደዚህ ናት እንዴ ብለው ነው የሚሉሽ። ይቺ ልጅ እንደዚህ እሱን እንደዚህ የልጆቿን አባት እንደዚህ ካደረገች ለኔ ለነገ ጧት ታስፈራኛለች ብለው ነው የሚሉት። ሰው ነው የማይጣላ የለማ። እናትሽ አንቺን የምትወድሽና የምታከብርሽ ቢሆን መልሳ እሱ ጋር ታስታርቅሽ ነበር። እውነቴን ነው የምነግርሽ። አንቺ የዛ ሀገር ዜግነት ስላለሽ ነው ዳንኬራ እየመታሻለሽ እንጂ ህጉ ስላገዘሽ እንጂ ኢትዮጵያ ላይ ብትሆኝ ግን ይረግጥሽ ነበር። ይረግጥሽ። እውነቴን ነው የምነግርሽ። ህጉ ስላገዘሽ የጀርመን ዜግነት ስላለሽ እና ህጉ ስላገዘሽ ነው እንጂ ወይ ኢትዮጵያ ወይ ሌላ ሀገር ላይ ብትሆኝ እንደማንኛውም ሴት ይረግጥሽ ነበር። እንደው ባይረግጥሽ እንኳን ሌላው ቀርቶ ማለት ነው የራስሽ ጉዳይ ብሎ ትቶሽ ይሄዳል። ልጆችሽን አሳቀፈሽ ምን ታመጫለሽ? ምን የምታመጪው ነገር የለም። ህግ ጋር ትሄጃለሽ። ልጆች የሚፈልጉ ጋር ኑሩ ነው የሚባሉት። ወይ አባት ጋር ወይ እናት ጋር። ልጆች የፈለጉትን ይመጣሉ። አንቺ አሁን እሱ ትምህርት አልተማረም። ማን ተምሯል? እስኪ ንገሩኝ። ሁሉም ስደት ከሄደ በኋላ ነው ተማረ። ካልተማረ እንግዲህ ምንም ማድረግ አይቻልም። መብቱ ነው እሱ የራሱ አይምሮ። እንግዲህ ከዚህ በኋላ ለመማር ሞክር። እንግዲህ አልተማርክም ተብለህ ነው አንተ እንደዚህ ጢባጢቦ የምትጫወትብህ። እውነቴን ነው ወላሂ። እንደዚህ ክፉ መሆን ለሀገር እንደው እሺ ባለሽም አይሁን እንዱ ለሀገር ሰው እንደዚህ ክፉ ምን ይሰራል? ለምን ክፉ ሆናችሁ እናንተ? እንዱ እሷ እሺ እንዱ አንቺ አቅፈሽው የተኛሽውን ሰው እንደዚህ እስከ መጨረሻው ክፉ ስትሆኝለት ትንሽ አያምሽም? ለራስሽ ነገ ጧት ይውላችሁ ጥሩ ሰዎች እዚህ ምድር ላይ ጥሩ እንቅልፍ ነው የሚተኙት። ሰውን የማይበድሉ ሰዎች እውነቴን ነው የምላቸው። እኔ አሁን የምተኛው እንቅልፍ ንጹህ እንቅልፍ ነው። ከማንም ጋር ጸብ የለኝም። ከማንም ጋር ንክኪ የለኝም። ማንንም አልበድልም። ገባችሁ? ልጆቹን ማሳደግ የምትችል ከሆነ ራስሽ ችለሽ ማሳደግ። የልጁን መበደል ልጁን እንደዚህ ብሎ እንደዚህ ብሎ ኢትዮጵያ ስላልሆነ ነው። ዘመድ ስለሌለው ከሱ ስለማያውቅ እንዳንቺ እናት ወይም ወንድም ወይም ዘመድ ስለሌለው የምሬ ነው የምልሽ ወላሂ እንጂ በመበደልኩ ወንዶችን የሚነካቸው እንደዚህ በመጥፎ ምን አለች መሰለሽ? አንዷ እኔ ኢትዮጵያዊ ወንድ አላገባም አለች። ለምን ብዬ ጠየኳት። ኢትዮጵያዊ ወንድ ሲወድሽም ጥግ ድረስ ነው አለኝ፣ ሲበድልሽም ጥግ ድረስ ነው አለኝ። እውነቴን ነው የምላችሁ። ዜሮ ነው የሚያደርሷችሁ። ሲበድሏችሁም እስከ ዜሮ ነው፣ ሲያፈቅሯችሁም እስከ ዜሮ ነው። በወደዷችሁ ልክ ነው የሚጠሏችሁ፣ ባፈቀሯችሁ ልክ ነው። እና አንቺ ህጉ ስላገዘሽ እናትሽ ከዛ ጋር ብዙ አመት ስለቆየች መጥፎ ነገር ስለምትመክርሽ ነው እንጂ የልጅ አይምሮ ስለሆነ አንቺ ትመለሻለሽ። ሲጀመር ልንገርሽ ውስጥሽ ሰላም አይደለም። እኛ እዚህ ጋር እየመጣች እንዴት ከዛ በኋላ በዚህ ሰዓት ይመለሳል። ያንን ነው የምፈልገው። ወዟ ጥፍት ድርቅ የሆነ ምንቅርቅር አያምርብሽም።
የምሬንም ልሽ አያምርብሽም። ያን የድሮ ማንነትሽ መልሽ፣ ጥሩ ደስ የሚለው የሚያምረው ጸባይሽ። እውነት እኮ ወላሂ በጣም ነው በቃ የሆነ ቀንድ የፍየል ቀንድ ነው የመሰለችው። አሁንስ ደግሞ ውንኝ እግሬ እንደነዘዘ በቃኝ ምግቡ ውንኝ ወይኔ ውንኝ የተነሳ እግሬ ደነዘዘ። እኔ ብሎ መካሪ። ኧረ እውነቴን የመከርኳት ስትይ እውነቴን ብዙ ሚስጥር ነው የምናውቀው እኛ በሰው ቤት የኖርን ልጆች ብዙ ሚስጥር፣ ብዙ ህይወት፣ ብዙ ነገር ነው የምናውቀው። እውነቴን ነው የምላችሁ። ክፉን ካልወጡት ደግ አይገኝም ይባላል። ለእነዚህ ልጆች እነዚህ ሁለት ባልና ሚስት አንድ ላይ ሆነው የህይወትን ነገር ካልተጋፈጡ እነዚህ ልጆች ነገ ጧት አብበው አያዋቸውም። የእኛ አባትና የእኛ እናት እኮ ጾማቸውን እያደሩ ነው አይደለ እኛን ያሳደጉና ስንት ነገር እየሰሩ ፍየል እየነገዱ በግ እየነገዱ ወላሂ እውነት እኮ ነው። እሱ ስራ አይሰራም፣ ልጆቹን ይዞ ነው የሚቀመጠው። ልጆቹን ይዞ ባይቀመጥ አንቺ ልጅ ስራ ሰርተሽ መተሽ ልጆቹ እናንተ ብትበሉ ምንድን ነው ችግሩ? ችግሩ ምንድን ነው? ነይና ያቸው እዚህ የሚኖሩትን ሴቶች ነገ ጧትም ዛሬም ነገም የምነግርሽ ነገር ማንም ወንድ አንቺ እንደዚህ ከሆንሽ አንቺ እሱን እንደዚህ እያደረግሽ እስከ እናትሽ እየበደልሽው ከሆነ ነገ ጧት የሚመጣውን ወንድ እንደዚህ ያደርገሽ እሱን እኔንም ለኔም ወደ ኋላ አትመለሽልኝም ብሎ ነው የሚያስበው። ንጹህ እንቅልፍ አንቺ ለአንቺ ላይምሮሽ ሰላም እንዲሆን ከፈለግሽ ላይምሮችሁ ሰላም ከፈለጋችሁ ለሰው መጥፎ አትሆኑ፣ ሰው አትበድሉ። ዙሮ እናንተ ጋር ነው የሚቀመጠው። ተመልሶ ይመጣል አይቀርም። የልጆችን አባት እዚህ ደረጃ ድረስ እስከዚህ ደረጃ ድረስ መጥፎ ረኒንዱ እዚህ ሀገር አይበድሏችሁም። የምሬን እምላችሁ ከተጣሉ አላስተፋቱ ገንዘብ ተለያዩ። ልጆቹ ከፈለጉ ይመጣሉ፣ ከፈለጉ ይሄዳሉ። خلاص አለቀ። እዚህ ደረጃ ድረስ መጥፎ ነፍስ እኮ ትጠፋፉ ነበር እዚህ ሀገር ላይ ብትሆኑ። ህጉ ስላገዘሽ ነው እንጂ ነፍስ ትጠፋፋላችሁ። መጥፎ አትሆኑ። እስከ መጨረሻ ድረስ ሆናችሁ መጥፎ አትሆኑ። እውነቴን ነው። መጥፎነት እንቅልፍ ይነሳሻል። ሰላምሽን ነስቶሻል። ታስታውቂያለሽ። ፊትሽ ሰላም የለሽም። የውስጥ ሰላም የሚባል ነገር አለ። ሪሃቱን ነፍሲ የሚባል ነገር አለ። የለሽም። ሪሃቱን ነፍሲ የሚባለው ነገር የለሽም። የውስጥ ሰላም የሚባል ነገር የለሽም። ሌላ ሰው እየመከረሽ አንቺ ይሄን እንደዚህ የሚለውን ታዩ። የሚያዋጣውን ነገር ሰላም፣ ፍቅር ይሻላል። እውነቴን ነው። ማቁ በቃ ከዚህ በኋላ አንቺ ልጆቹ አንቺ ጋር ናቸው። እሱ በቃ ይቀመጡ፣ ዝጉ። ከዚህ በኋላ ምንም ነገር ሰው አታደርጊ። እየመጣሽ እዚህ ጋር እየመጣሽ እንደዚህ አረቂ ይመለሳል። ያንን ነው የምፈልገው። 3 ሰዓት ሲቀር 2 ሰዓት ሲቀር እንደዚህ አይነት ህይወት እኔ ሳምሪ አልፈልግም። እና 2 ልጅ ወለድሽለት እኮ ባለሽ ነው። እስከ ዛሬ የት ነበርሽ? መጀመሪያ በወጣሽ የሰውን ልጅ ለማወቅ 1 ወር ይበቃል። አሁን እንደነገርኳችሁ ላይ 7 ወር ምናምን ሆነን አይደለም። በዚህ ወይ 7 ወር ሆነ አይደለም። የ7 ዓመት ነገር የተገላገልኩ ነው የመሰለኝ። የ7 ዓመት ነገር ኡፍ ያልኩ ነው የመሰለኝ ማለት ነው። ውሸቷን ይሄ የምትናገረው ነገር ውሸቷን ለእናንተ ይምሰል ነው። አይገርማችሁ? እውነቴን ነው የምላችሁ። ካሜራ ላይ ስትመጣ ደስተኛ ለመሆን ምናምን ተወጀዋለሽ፣ ታፈቅሪዋለሽ ልጁን። አሁን ድረስ ተወጀዋለሽ። አሁን ድረስ ብትመለሽ ትፈልጊያለሽ፣ ግን እናትሽ እንድትመለሽ አትፈልግም። ዩ አንደርስታንድ? እናትሽ ብቻውን መሆን አትፈልግም። እናትሽ አንቺንም ልጆችሽንም በቃ ብቸኝነት አትፈልግም። እሷ እናትሽ ብቸኛ ሆና መኖር አትፈልግም። እናንተን ይዛ መኖር ነው የምትፈልገው። ግን ህይወትሽን እያበላሽሽው ነው። እውነቴን ነው የምልሽ። በቃ ያን የቀለለኝ መጨረሻው ውሳኔ ሙሉ ለሙሉ እናታቸው ኃላፊነት ወስዳ ልጆቹ እኔ ጋር እንዲቆዩ፣ የእሱ ግዴታ ደግሞ እንደነገርኳችሁ ከአርብ እስከ ሰኞ ልጆቹ እንደሚይዝ፣ ፕላስ ደግሞ እኔ ጋር ምንም አይነት ነገር የምችል በቃ ማለት ሁሉ ነገር ስትራክቸር ያለው ነገር ነው። ለሁላችንም የሚጠቅም ነገር እንጂ የሚጎዳ ነገር አይደለም። እና ያንን ነገር ነው እኔ ከጅምሩም ስታ ለዛውን ያጣሽው ለዛሽን ያጣሽው ልንገርሽ። የምሪ ነው ለመውሰድ ሲመጣ በራችን ላይ መጥቷል ብላ ለዛሽ ነው ያጣሽው። ይህ የማይሆን ነገር ነው። ታይ ነው እያልኩሻለሁ። ንጹህ እንቅልፍ ተኝ። ሰላም እንቅልፍ ለመተኛ ከፈለግሽ እርግፍ አድርገሽ ሁሉንም ነገር ታይ። መንግስት ቤት ቢሰጠው ምንድነው ችግሩ? ቢኖር ምን ችግር አለው? ምንድነው ችግሩ? ቆይ የሰው ልጅ ካጣ ይህ ልጅ ስራ ከሌለው መንግስት ቤት ሰጠው አይደለም? ምን ችግር አለው? በልጆቹ አማካኝነት ቤት አገኘ። ያንን ቤት እሱ እንዳይጠቀምበት ይማረበ ኢላሂ። ኧረ ተው፣ እዚህ ደረጃ ድረስ አትዳረሱ። ትናንትና ከትናንት ወዳ በፊት እኮ እያደረጋችሁ ነበር አይደለም? ደግሞ የዛኔ በጣም ነበር የምታምረው አንቺ። ከሱ ጋር ያላችሁ ወዝም ነበረሽ።
አሁን ግን ሁሉም ሰው ነቀዚት እያለሽ ነው። ነቲ ሀቅ ነው። ሳሂ ነው የተናገርኩት እኔ። ምን ነው የሆነ ቅብጥ እንበል ምናምን ትላለች ደግሞ ኑ እንቅበጥ እንፈነዳዳ ምናምን ነው። አያምርብሽም። መጀመሪያ ራስሽን ውስጥሽን ሰላም አድርጊው። ይኸውልሽ እውነቴን ነው የምልሽ። መጀመሪያ ነገር ማሰብሽን ከአይምሮሽ ማውጣት መቻል አለብሽ። እልክ ነው የሚያስገባው አይኖ ህይወት ግን እልክሽን መተው በቃ ማቆም። ልጁንም ተፋቱት ይኑርበት። ቤቱ ምን ችግር አለ? መንግስት ለሰጠው ቤት በልጆቹ አማካኝነት ቢያገኝ ችግሩ ምንድን ነው? ወላሂ እውነቴን ነው። ሰው በራሱ ዜጋ እንደዚህ ከሆነ ከባድ ነው ትንሽ። እናንተ እንደዚህ እያረጋችሁ ሴቶቹ ራሱ እንደዚህ እየበድላችሁ ከሆነ ወንድን ያስጠላል። እሱ አሁን እናንተ እንደዚህ እያረጋችሁት እያለው ያልተማረ ስለሆነ ያልተማረ ስላችሁ የሀገሩን ቋንቋ በደንብ ስለማይችል ሊሆን ይችላል። ሰው ብር ላይኖረው ይችላል። ሰው ዩቲዩብ እየከፈለው ነው ይኖረዋል ብር ብዬ ነው የማስበው። ለዚህ ደረጃ ግን እናንተ እኮ ጭራሽ አንድ አብረሽው እንዳልኖርሽ የሆነ በቃ ሰው የገደለበት ሰው ራሱ እንደዚህ አድርጎ ጥላቻ አይኖረውም። ወላሂ እውነቴን ነው። ውንኝ ታውቃላችሁ? ውንኝ ተነሳ። እኔ ትንሽ 5 ደቂቃ ምናምን ቁጭ ካልኩኝ መሮጥ ስለሆነ ስራዬ 5 ደቂቃ ምናምን ቁጭ ካልኩኝ ውንኝ ይነሳል። ውንኝ ስላችሁ ግሬ ደነዛው ማለት ነው። ውንኝ የምታውቁ ካላችሁ እኔ ውንኝ አመኛል ስላችሁ ዝም ስል ምን ስል ውንኝ የሚባል ነገር አለ። ሰው ውንኝ ልቃቀብሽ እንግዲህ እና እንደዛ ነው ሀሳቤ። ሳምሪ እኔ ፍቅር ህይወት ይቀጥላል። ምንም ቢሆን ምንም አይኖ ምን ለማለት ፈልጌ መሰላችሁ? የማይሰራ ወንድ ቤት ሁሌ ፊቱን የምታዩት ወንድ ትንሽ ይከብዳል። ግን የውጭ ሀገር ላይ ስትኖሩ የዚህ ሀገር ህይወትና የውጭ ሀገሩ ህይወት ይለያያል። ሁለቱም እሷ ስራ ስትሄድ እሱ እና ጭራ አማርኛ ለማለት የፈለግኩት ህይወት ይቀጥላል። ክፉና ደግ አትነጋገሪ። ኦኬ እሺ። አንቺ መጥፎ ከሆንሽ ነገ ጧት የሚያጋጥምሽ መጥፎ ከአንቺ የበለጠ መጥፎ ነው። አንቺ ጥሩ ሰው ከሆንሽ ደግሞ ጥሩ ሰው ነው የሚያጋጥምሽ። ንጹህ እንቅልፍ ራሱን ለመተኛት ሰውን አለመበደል፣ ለሰው ክፉ አለመሆን አንድ ጥሩ ነገር ነው። አንድ ዋስትና ነው። ማሰብ ያለባችሁ ያሳለፋችሁትን ፍቅር ጊዜ ያሳለፋችሁትን ነገር ነው። አሁን በመሀላችሁ ሰው ስለገባ ሊሆን ይችላል እንደዚህ ናችሁት። እና ደግሞ ማናት ያቺ እንትና የምትባል ማለት ነው። ያቺ ማን ነበር ስማቸው? በእናትሽ እነዚህ አሊኑ ምድራያሽ ሰኢድና ባለፈው ሰርግ ሂዳ አብራ ሰርጉን ስከካ ከርማ መጣች። ምን እዛ ሀይቅ ነው ምናምን የምትኖረው ውርጊት ሳይሆን ሀይቅ ይሆን እንትና ይሄ ምድራያሽ ይሆን አላውቅም። ስሟን ብቻ አሊና ምናምን የሚባሉት አቡ ሰዓዳና መሰል ሰዓዳ የሆነ ሰዓት ይጠፉና ማለት ነው። የሆነ ሰዓት ትመጣና ኒካውን አወርዶታል። እኔን አልፈልግሽም ብሎኛል። ኒካውን 3ቱንም ኒካ ነው 2ቱን ኒካ ለምን 5ቱን ኒካ አያደርገውና አይገለግለኝም። ሲጀመር 4ቱን ኒካ አወርዶት እኔን አልፈልግሽም፣ ልጆቹንም እቃዬንም ልብሴንም አልሰጠኝም፣ አውጥቶ ጥለኛል። ምኞትሽን ያሳካልሽ። ሌላ ነገር ብትሰሪ ምን አለ? ባለፈው ከ2 ቀን ከ3 ቀን በፊት እኮ አይቻታለሁ። ሰርግ ገጠር ሂዳ ስጋ ይሄ ገንፎውንም ምኑንም ሀሱስ ቤተሰቦች ሂዳ ክክት አድርጋ ስትመጣ እየየዋል። ሲጠርባቸው ይመጡና ያለቀቀሳሉ። እውነት እኮ ነው የምነግራቸው። እየጠረረባቸው ጊዜ የሆነ ነገር ከዛ እሱ ደግሞ የሆነ መጫኛ የሚያክል ቀበቶ አለው የእሱ የራሱ። እውነት እኮ ነው የምነግራችሁ። አላህ እንደዚህ ብለሽ ተቀምጠሽ እንደዚህ ብለሽ ህይወትሽ አማረ ብለህ ሌላ ነገር እንዳታመጣብኝ ቶብቲ ይላል። አይናቸውን አጥፋልኝ። ሸረኛ ምቀኛ ተነግሯን ነገሬን ሀሰት መስካሪን በክፉ ዓይን የሚያየኝን እዛው አስቀርልኝ። ምንድነሳ አሊ እንደምታውቁት ትላለች። ለካ ህዝቤ እንዳለ ሀብታም የሆነው ለካ በሰው ገንዘብ ነው። እኔ ብቻ እንዲህ አይቱ እንኳንም ድሃ ሆንኩኝ እንኳንም እንደዚህ ሁኝ የሰው ገንዘብ አልበላሁም። እሺ እና ባሌ ፍትቶኝ ልብሴን ሳይሰጠኝ አውጥቶ ምናምን ባልሽ የሆነ ቢፈታሽማ ሽማግሌ ይዘሽ ቤት የዘመዶችሽን ቤተሰቦች ሽማግሌ ይዘሽ ቤት ትሄጂ ነበር። ወደዚህ መጥተሽ አሊ ፈታኝ፣ አሊ መጫኛ የሚያክል ጠፍር ይዞ ደበደበኝ ምናምን አትይም ነበር። እየመጣሽ እዚህ መሸቀል እፈልጋለሁ። ሸቅይ እንግዲህ ድሮም ሸቀላሽ ነው፣ አሁንም እየሸቀልሽ ነው። ሸቀሉ። ሰው ስታወጡ ሰው የሆነ ነገር ስታደርጉ እንትን አትሉም እንጂ
እኔ የምሬ ነው የምነግራችሁ። አሁን ይሄ ሞት ካርኩኝ ውጭ ሀገር ለሚመጡ ምናምን እንደዚህ ደህና ገንዘብና ደህና የተሻለ ህይወት ያላችሁ ሰዎች ለምን አትረዱም? ግን ምን እኮ ነው የምነግራችሁ። ምን አይነቷ ጉንፋን ናት? 10 ጊዜ እየመጣኝ ሲጥብ ከዛ የሆነ ሰዓት ደግሞ ጠፍታ ይከርማሉ አይደል? ደግሞ ትመጣና ባሌ ፈቶኝ፣ ባሌ ደብድቦኝ፣ ፊቴ እንደዚህ አድርጎ መትቶኝ ምናምን። እንደዛ አድርጎ ከመታሽ ሽማግሌ አምጥተሽ እንዴት ትመታታለህ? ነው እያንኮራፋብሽ ነው። አንቺ ነሽ ያልሽው። እንግዲህ እሷ ናት ያለችው። በነገራችን ላይ ሲጀመር እኮ አሊና ሰዓዳን የማውቃቸው በማንኮራፋት ነው። ሲያንኮራፋ ምናምን ነው። የስራ ባህሪ ነው። ምንም ማድረግ አይቻልም። እንግዲህ አስተፍሩላህ አልዓዚም ይቅር በለኝ ጌታዬ። ቶብቲ ሊላህ አልዩል አዚም እና ማለት ነው። ትመጣና አንድ መጫኛ ይሆን የሆነ መርገጥ የሚያክል እንትን አለው ማለት ነው። የውሻ ማሰሪያ የሚያክል እዛ ማዶ እዚህ ማዶ የሚያክል ቀበቶውን 3-4 ጊዜ ደራርቦ ካላሰረው በአንድ የካሰረው ጠልፎ ይጥለዋል። እንደዛ ነው። ከዛ በዛ 1-2 እሰጣታል። ዶላር ነው ብሎ እዚህ ለላረብ እንዲህ እውነት እኮ ነው የምነግራችሁ። ከዛ